ያለ እድሜያችሁ ነገሮችን መርሳት ጀምራችኋል? አዎ፣ ስማርትፎናችን የአእምሯችንን ስራ ተክቶ እየሰራ ስለሆነ አእምሯችን በተራው እየደነዘዘ መምጣት ጀምሯል ማለት ነው። ለምሳሌ የሰው ስም እንረሳለን። ቀላል የሚባሉ ሂሳቦችን መስራት ያቅተናል። እቃ የት እንዳስቀመጥን እንረሳለን። ሌሎችንም ቀላል የሚባሉ ነገሮችን ማስታወስ ያቅተናል። ምክንያቱም አእምሯችን በስልክ ተተክቷል። ስልክ ነው እየሰራለት ያለው። ቀላል የሚባሉ ሂሳቦችን ስልክ ከደመረልን አእምሯችን እየተኛ መጨረሻ ላይ ከባድ የሆነ የመርሳት ችግር ውስጥ እንዘፈቃለን። ይህንን ለመቅረፍ ምንድነው የሚረዳን መሰላችሁ? ቀላል የሚባሉ ነገር ግን ሰርተን የማናውቃቸውን ነገሮች ለመስራት መሞከር። ለምሳሌ ሂሳብ በጭንቅላታችን መጀመር አለብን። ባይሳካልንም እንኳን መልሱን ትክክል ባይመጣልንም እንኳን ለመደመር መሞከር፣ ለመስራት መሞከር፣ ሂሳቡን በጭንቅላታችን ለመስራት መታገል። የጠፉብንን ስሞች ቆም ብለን አይናችንን ጨፈን አድርገን ለማስታወስ መሞከር። በቀኝ እጃችን ብዙ ጊዜ የምንሰራቸውን ስራዎች በግራ ተክተን ለመስራት መሞከር። ለምሳሌ ሁሌ ጠዋት ተነስተን ጥርሳችንን ቦርሸው በቀኝ እጃችን ከሆነ በግራ እጃችን መቦረሽ። ለምን መሰላችሁ? እነዚህን ነገሮች ማድረግ ስንጀምር አእምሯችን ትኩረት መስጠት ይጀምራል። ማሰብ እንዳለበት፣ ምን ማድረግ እንዳለበት ትኩረት እየሰጠ ቆም ብሎ እያሰበ የደነዘዙ ኒውሮኖች ወይም ሴሎች እንደገና እየተገናኙ ስራቸውን መስራት ይጀምራሉ። ይነቃቃሉ። ከተኛበት ከደነዘዘበት መነሳት ይጀምራል ማለት ነው። የመርሳቱን ችግር የመጣብን ቀስ በቀስ ነው። የመርሳቱንም ችግር የምንቀርፈውም ቀስ በቀስ ነው የሚሆነው ማለት ነው። ስለዚህ ዛሬ የሆነች ነገር ከሞከርን ይህንን መደጋገም፣ ከስልካችን ራቅ ብለን የምንቆይበትን ጊዜ እያሰፋን መምጣት አለብን። ሁል ጊዜ በስልክ ላይ ዲፔንድ መሆን የለብንም። አንዳንዴ ነገሮችን ለመስራት፣ ለማውራት፣ ለማሰላሰል አእምሮ ብቻውን መቆየት አለበት። ብቻውን ሲቆይ ከኛ ጋር ሲሆን ለማውራት ለመጠቀም ጊዜ እናገኛለን። ስለዚህ ከስልካችን ኦፍ የምንሆንበትንም ጊዜ ማስፋት አለብን ማለት ነው። በዛው አእምሯችን ወጣት እንደሆነ የማስታወስ ችሎታው እንደተጠበቀ ይቀጥላል ማለት ነው። ባይ ባይ።